ዓለማችን ላይ ያሉ አብዛኞቹ የዩቲዩብ ቻናሎች ማለት ይቻላል የሚጀምሩት በዜሮ ሰብስክራይበር ነው። ምንም አይነት ኦዲየንስ ሳይኖራቸው በዜሮ ሞመንተም የሚጀምሩ ቻናሎች ይበዛሉ። ከነዛም ውስጥ ደግሞ የኔ ቻናል አንዱ ነበር። ነገር ግን የኔን ቻናል በነበር እንዲቀር ያደረገውና ከተለመደው የቻናል እንቅስቃሴ ውጪ ፐርፎርም እንዲያደርግ ያገዘው ነገር በመጀመሪያው ቪዲዮ ላይ የነገርኳችሁ ዋና 5 ፖይንቶች ናቸው። ከነዛም ውስጥ ዋነኛው ነገር ለዛ ቪዲዮ የሰራው ተምኔል ሲሆን በዚህ ምክንያት ከ5000 በላይ ቪው እና ከ500 በላይ ሰብስክራይበር እንዳገኝ ረድቶኛል። ይህ ቪዲዮ ከማለቁ በፊት ይህን ተምኔል እንዴት እንደሰራሁት ስቴፕ ባይ ስቴፕ አሳያችሁ። ሶ ዶንት ስኪፕ፣ ምክንያቱም በፕሮሰስ ውስጥ ያለው አንድ ዲቴል ካመለጣችሁ you will miss the strategy behind it። ይህ ቪዲዮ ከሌሎች ቱቶሪያሎች ለየት የሚያደርገው ምንም አይነት የተደበቀ ነገር የሌለው መሆኑ ነው። ከሀሳብ ጀምሮ እስከ ፋይናል ተች ድረስ ያለውን ፕሮሰስ ላይቭ ኤዲት እያደረኩ ነው ማሳያችሁ። እያንዳንዱን ቱል ለምንና እንዴት እንደተጠቀምኩበት በዝርዝር ስለምናየው ቪዲዮ ትንሽ ረዘም ሊል ይችላል። ነገር ግን እስከ መጨረሻው የታገሰ ሰው ብቻ ነው የፕሮፌሽናል ዲዛይነሮች ሚስጥር ይዞ የሚወጣው። አንድ ነገር ግን አሳስባችኋለሁ፣ ይህን ቪዲዮ በማየት ብቻ ዲዛይነር አትሆኑ። እኔ የምሰራውን እያያችሁ እናንተም በራሳችሁ መንገድ ደጋግማችሁ ተለማመዱት። ያው ዲዛይን በልምምድ የሚዳብር ጥበብ ነውና ማለት ነው። ፈርስት ለተምኔሎቻችን የሚያስፈልጉንን ማቴሪያሎች እናወርዳለን። ለዚህም የምጠቀመው ፒንትረስትን ሲሆን ለአብዛኛው የተምኔል ፕሮጀክቶቼ አሴቶችን የማወርደው ከዚሁ ከፒንትረስት ነው። ፒንትረስትን ለመመረጥ ከሌሎቹ የተሻለ አኪዩሬት የሆኑ ነገሮችን ማግኘት ስለሚያስችለኝም ጭምር ነው። ሌላው ደግሞ ተምኔል ዲዛይን ለማድረግ ፈልጋችሁ አይዲያ አልመጣ ካላችሁ እዚሁ ሳይት ላይ ሌሎች ሰዎች የሰሯቸውን ፕሮጀክቶች አይዲያ እንድታገኙ ያስችላችኋል። ቀጥለን የምናደርገው ያወረድናቸው ማቴሪያሎች ባክግራውንዳቸውን ሪሙቭ ማድረግ ሲሆን ለዚህ የምጠቀመው ሪሙቫል ኤአይ ነው። ብዙ አይነት ባክግራውንድ ሪሙቭ ለማድረግ የሚጠቅሙ አፖችና ኤአይዎች አሉ። ለምን የመረጥኩት ኢሜጅ ኳሊቲ ነው። እንደምታውቁት አብዛኞቹ ቱሎች ባክግራውንዱን ከሳብጀክቱ በሚለዩበት ጊዜ የሳብጀክቱ ኳሊቲ ይወርዳል ወይም ሳብጀክቱ ብለሪ ይሆናል። ይህን ችግር የሚቀርፈው ብቸኛ ቱል ደግሞ ሪሙቫል ኤአይ ነው። እንዴት ነው ማግኘት የምትችሉት ለሚለው ደግሞ ስልካችሁ ላይ ባለው የትኛውም ብራውዘር ሪሙቫል ኤአይ ብላችሁ ሰርች ብታደርጉ ታገኙታላችሁ። አሁን ወደ ዋናው ማሽናችን መተናል። ይህ የምታዩት ፕሪቪየስሊ የሰራቸው ተምኔሎች ናቸው። አፕሊኬሽኑ እንደከፈታችሁት ስትከፍቱት የምታገኙት ነገር ነው። የዚህ አፕ አንዱ አድቫንቴጅ ምንድነው? እንደ ሌሎቹ አፖች ፕሮጀክታችሁን ከጨረሳችሁ በኋላ አውቶማቲካሊ አይደልቶም። የሰራችሁትን እያንዳንዷን ሌየር ኢፌክት፣ ፊልተር፣ አድጀስትመንት ቁጭ ያደርጋታል። ከጋለሪያችሁ ላይ ለፕሮጀክታችሁ የተጠቀማችሁትን ማቴሪያል ብትደልቱት እንኳን ከሌየሩ ላይ አይጠፋም። ይህ ደግሞ ከአብዛኞቹ ለግራፊክስ ዲዛይን ከምንጠቀምባቸው ቱሎች ለየት እንዲል ያደርገዋል። ከዚህ በመቀጠል በስተግራ በኩል ያለውን የፕላስ ምልክቱን በመንካት ወደ ቀጣይ ስቴፕ እናልፋለን። እንደምታዩት ለምንሰራው ፕሮጀክት ሳይዝ እንድንመርጥ ይጠይቀናል። በመቀጠል የዩቲዩብ ስታንዳርድ ሳይዝ የሆነውን 1280 በ7 ሳይዝ ሬሺዮ አስገብተን ኦኬ እንለዋለን። ይህ የምትመለከቱት ስፍራ ሁሉንም ታምራቶች የምናከናውንበት ቦታ ነው። እያንዳንዱን ቱል ምን እንደሆነ ከማስረዳችሁ ይልቅ በተግባር እየሰራውበት ባሳያችሁ የተሻለ ውጤታማ ስለሚያደርጋችሁ ቀጥታ ተምኔሉን ዲዛይን ማድረግ እንጀምር። በስተቀኝ በኩል ከቀስቱ አጠገብ ያለውን እነካለን። እንደምታዩት አብዛኛውን ስራ የምናከናውንበትን ሴክሽን ይከፍትልናል። በመቀጠል የካሜራ ምልክቷን ነክተን ፕሪቪየስሊ ያወረድነውን ፒኤንጂ እናስገባለን። ዘን ከጎን በስተቀኝ በኩል ያለውን ትራንስፎርም ሴክሽን ትንሽ ስክሮል እናደርግና ዙም የሚለው ኦፕሽን ጋር ሄደን ያስገባነውን ፒኤንጂ ሙሉ ለሙሉ ነጩን ፓርት እስኪሸፍነው ድረስ ዙም እናደርገዋለን። ቀጥሎ ደግሞ በተመሳሳይ መልኩ የካሜራውን ምልክት በመጫን ሌላኛውን ፒኤንጂ እናስገባለን። ካስገባነው በኋላ አሁንም እንደቀድሙ ዙም በማድረግ ስኬል አፕ እናደርገዋለን። እንደምታዩት ያስገባነው ፒኤንጂ እንደምንፈልገው ስፔስ ሊይዝልን ስላልቻለ ወደ ጎንና ወደ ላይ ስትሬች አድርገን የምንፈልገውን ቦታ በደንብ እንዲሸፍንልን እናደርገዋለን። አሁን እንደምታዩት እንዲሸፍንልን የፈለግነውን ቦታ በአግባቡ ከቨር አድርጎልናል። በመቀጠል ኢፌክት ላይ እንገባለን። አጀስት ከለር የሚለውን ከመረጥን በኋላ ብራይትነስ ኤንድ ኮንትራስት የሚለውን እንነካዋለን። ከዛ ላይ እናንተ በተመቻችሁ መንገድ ብራይትነሱን እና ኮንትራስቱን አጀስት አድርጉታላችሁ። በመቀጠል የፕላስ ምልክቷን ነክተን አዲስ ሌየር አድ እናረጋለን። በነገራችን ላይ የዚህ አፕ ሌላኛው ጥቅሙ አንሊሚትድ ሌየር አድ ያረጋችሁ እንድትጠቀሙ ማስቻሉ ነው። በመቀጠል የቀስቷን ምልክት በመንካት ሌየራችንን የታችኛው የቦርዱ ፒኤንጂ ላይ ማስክ እናደርገዋለን። የዚህ ሴቲንግ ጥቅሙ አድ ያደረጋችሁት ሌየር ላይ የምትሰሩትን አድጀስትመንት ከቦርዱ እንዳይወጣ ያደርገዋል። ይሄ ማለት የተለያዩ ግሎ ኢፌክቶችን ሻዶ ብረሽ በምታደርጉበት ሰዓት ከምትፈልጉት ኤሪያ ውጪ አይወጣባችሁም ማለት ነው። ዘን ብሌንዲንግ ሞዱን ወደ ሶፍት ላይት እንቀይረውና ብረሽ ሳይዛችንን አድጀስት እያደረግን ስክሪኑ ላይ በምታዩት መልኩ በሱሱ ሶፍት ላይት አድ እናደርጋለን።
በመቀጠል ሌላ ሌየር አድ እናደርጋለን። ብሌንዲንግ ሞዱን ኖርማል እንደሆነ እንተዋለን። ቅድም ሰሌክት ያደረግነውን ከለር ደግሞ ወደ ነጭ እንቀይረዋለን። እንደምትመለከቱት ዳርዳሩን ብረሽ እናደርገዋለን። ጥቅሙ ምንድነው? ቅድም አድ ያደረግነው ሶፍት ላይት የበለጠ ዴፕዝ እንዲኖረው ያደርጋል። ፕላስ ብርሃን ከአንድ አቅጣጫና አንድ የተወሰነ ቦታ ላይ ያረፈ እንዲመስል ያደርገዋል። ቀጥሎ ዋና ሳብጀክታችንን እናስገባለን። ለዲዛይናችን በሚመች ቦታ ላይ እናስቀምጠዋለን። ለዲዛይናችን አመቺ በሆነ ቦታ ካስቀመጥነው በኋላ መጀመሪያ እንዳደረግነው ሁሉ የሳብጀክታችንንም ብራይትነስ እና ኮንትራስት አድጀስት እናደርገዋለን። አድጀስት አድርገን ከጨረስን በኋላ አዲስ ሌየር አድ እናደርጋለን። ቀጥሎ ክሊፒንግ ማስክ ብሌንዲንግ ሞዳችንን አድ ወደሚለው እንቀይረዋለን። ከለራችንን ወደ ነጭ ከቀየርን በኋላ ብረሻችንንና የመረጥነውን ከለር ኦፓሲቲ አድጀስት እያደረግን ብረሽ እናደርጋለን። እሺ ብረሽ አድርገን ከጨረስን በኋላ አሁንም ሌላ ሌየር አድ እናደርጋለን። ቀደም የመረጥነውን ከለር ከነጭ ወደ ጥቁር እንቀይረዋለን። ሳብጀክታችን የበለጠ ዴፕዝ እንዲኖረው ብረሽ ሳይዛችንንና የመረጥነውን ከለር ኦፓሲቲ አድጀስት እያደረግን ብረሽ እናደርገዋለን። ብረሽ አድርገን ከጨረስን በኋላ አንዳንድ ማቴሪያሎችን እናስገባለን። ዘን ያስገባነውን ማቴሪያል ከሳብጀክታችን ጀርባ እንዲሆን የማቴሪያሉን ሌየር ድራግ አድርገን ወደታች እንወስደዋለን። ቀጥሎ ሳይዙን በደንብ እንዲታይ አድርገን ስኬል ዳውን እናደርገዋለን። ዘን ኢፌክት ላይ እንገባና ሻዶ አድ እናደርጋለን። የተቀሩትንም ማቴሪያሎች በተመሳሳይ መልኩ አድጀስት አድርገን እናስቀምጣቸዋለን። እሺ በመቀጠል የፒኑን ፒኤንጂ እናስገባለን። እሱንም ሌሎቹ ላይ እንዳደረግነው ሁሉ ሻዶ አድ በማድረግ ሳይዙን ስኬል ዳውን አድርገን እናስቀምጠዋለን።
ደጋግመን መስራት ስለማይጠበቅብን ጀስት ምን እናደርጋለን የመጀመሪያውን ፒን ዱፕሊኬት እያደረግን ባክግራውንድ ላይ ያሉት ተምኔሎች ላይ በትክክል እናስቀምጠዋለን። እሺ ይሄን አድርገን ከጨረስን በኋላ ወደ ኔክስት ስቴፕ እናልፋለን። ቀጥሎ ያወረድነውን ሬድ ስትሪንግ እናስገባለን። ዘን ሳይዙን በሚገባ ካስተካከልን በኋላ ሻዶ ኢፌክት አድ አድርገን አስተካክለን እናስቀምጠዋለን። ቀጥሎ ኢፌክት ላይ ገብተን ብራይትነሱን እና ኮንትራስቱን እናመጣጥነዋለን። ለዚህም ድጋሚ መድከም ሳይጠበቅብን ዱፕሊኬት እያደረግን በሚያስፈልጉን ቦታዎች ላይ እናስቀምጣቸዋለን። በመቀጠል አዲስ ሌየር እንከፍታለን። ከዛ ብሌንዲንግ ሞዳችንን ወደ ሶፍት ላይት እንቀይረዋለን። በመቀጠል ብረሽ የምናደርግበትን ከለር ወደ ነጭ እንቀይረዋለን። ከዛ እንደምታዩት የተወሰነ ዲቴል እንጨምርበታለን። አሁንም አዲስ ሌየር ክሬት እናደርጋለን። በዚህ ሰዓት ግን ብሌንዲንግ ሞዱን ኖርማል አድርገን እንተዋዋለን። ቀጥሎ መጀመሪያ ከነበረው ነጭ ከለር ወደ ጥቁር እንቀይረውና ተምኔላችን ላይ ሻዶ ክሬት እናደርጋለን። በድጋሚ አዲስ ሌየር ክሬት አድርገን ሳብጀክታችን ላይ ሻዶ ክሬት እናደርጋለን። ቀጥሎ ቴክስታችንን እናስገባለን። ደን ሳይዙን እያሳነስ ነው ስልኩ ላይ እናስቀምጠዋለን። ፋይናሊ ይሄን ከጨረስን በኋላ ሴቭ እናደርገዋለን። ሴቭ አድርገን እንደጨረሰን ዲዛይናችንን ላይትሩም አፕሊኬሽን ውስጥ እናስገባለን። ከዛ ስክሪኑ ላይ በምታዩት መልኩ አድጀስት ታደርጉታላችሁ። አሊያም በራሳችሁ መንገድ እያንዳንዱን ሴቲንግ ማስተካከል ትችላላችሁ። በስተመጨረሻም ሁሉንም ስቴፖች ካለፈ በኋላ የዲዛይናችን ፋይናል አውትፑት ይሄን ይመስላል። በዚህ ብቻ አላበቃም። አብዛኞቻችሁ የምትቸገሩበትን የፌስ ሪታችንግ ቴክኒክ እና ሌሎችም ፕሪሚየም ኮንተንቶችን ይዘን ስለምንመጣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።